ጋዜጠኛ ኤልሳ አሰፋን ባካችሁ ወደ መድረክ ጋብዙልን. A round warm of applause for journalist and author Elsa Asafa, please. የምንኮራባትና የምንወዳት journalist እንዲሁም ጸሐፊ ኤልሳ አሰፋ ናት. ባካችሁ ደመቅ ባለ ጭብጨባ ተቀበሉልን. ለብዙ እንስት ጸሐፊያን ጋዜጠኞች ተምሳሌት መሆን የቻለች ጋዜጠኛ ናት. የዚህን የቤስት ሞቲቬሽናል ኮንተንት አዋርድ ሽልማት ትሰጠንልናለች. Our very own Elsa Asafa, a respected journalist with years of storytelling experience. Her ability to speak to the heart has touched audience across radio, TV, and even her own podcast. She is also an author. She has written 2 books. ጋዜጠኛ ኤልሳ አሰፋን ባካችሁ ወደ መድረክ ጋብዙልን. A round warm of applause for journalist and author Elsa Asafa, please. የምንኮራባትና የምንወዳት journalist እንዲሁም ጸሐፊ ኤልሳ አሰፋ ናት. ባካችሁ ደመቅ ባለ ጭብጨባ ተቀበሉልን. ለብዙ እንስት ጸሐፊያን ጋዜጠኞች ተምሳሌት መሆን የቻለች ጋዜጠኛ ናት. የዚህን የቤስት ሞቲቬሽናል ኮንተንት አዋርድ ሽልማት ትሰጠንልናለች. እንዴት አመሻችሁ? እንኳን ደህና መጣችሁ። ታምራላችሁ። እስቲ አንድ ጊዜ ጋዜጠኛ ካልተጨበጨበለት አይናገርም። በቤስት ሞቲቬሽናል ኮንተንት አሸናፊው ማን ነው የሚለውን ከማወቃችን በፊት አስቀድመን እጩዎቹን እንመልከት። ቤስት ሞቲቬሽናል ኮንተንት ምርጥ 5 እጩ ተወዳዳሪዎች አብርሃም ፋንቱ፣ አዶናይ፣ ሊዱ ሊንዳ፣ ዮናስ ሞ፣ የካያ ቤተሰቦች። ጊዜ አጨብጭቡ ፕሊዝ። የጂ ፓወር ክሬቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለ አዶናይ። ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረግከው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለ አዶናይ። የኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ሲያደርግ የቆየ እንዲሁም አሁን በሀገሩ ተመልሶ የተለያዩ ሞቲቬሽናል ኮንተንቶችን እየሰራ አዶናይ እንኳን ደስ አለ ቤስት ሞቲቬሽናል ኮንተንትን በማሸነፍ። በድጋሚ እንኳን ደስ አለ። Congratulations to Adonai for winning the Best Motivational Content Award of G Power Creative Awards. Adonai. ሰግጥ የታባት ሰግጣለህ የታባቱ በጣም ደስ ብሎኛል። ዛሬ ረጅም እንደሆንኩኝ ተሰምቶኛል። ማርያምን እሺ ችግር የለውም ድን እንላለሁ ለዚህ። ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረግ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥህን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታቆኛላችሁ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው። እና ከሀቀኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያቸዋለሁ። ከዚህ በላይም ገና እናካፍላለን፣ እንሰግጣለን፣ እንፈምሳለን። አዶናይ የራሱ እዚሁ ጋር ሞቲቬሽን ለሁላችንም ሰጥቶናል።
ከልብ አድርገን እናመሰግናለን። ሽልማቱን የሰጡልንም ጋዜጠኛ ኤልሳ አሰፋን ከልብ አድርገን ለማመስገን እንወዳለን። Congratulations once again to Adonai, and thank you so much for our presenter of the award journal. Countless people find courage in their day-to-day life. The best motivational content. ይህንን ሽልማት የምትሰጥልን ደግሞ ለረጅም ዓመታት በተለያዩ የሬዲዮና የቴሌቪዥን ፕሮግራሞች ላይ የምናውቃት እንዲሁም ከቅርብ ጊዜ ወዲህ በራሷ ፖድካስት ያገኘናትና የሁለት መጽሐፍት ባለቤት የሆነችው ጋዜጠኛ ኤልሳ አሰፋ ናት። Our presenter of this award is our very own Elsa